መደርደሪያ ነው ምንድነው? ባል ጨንቁኝ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ቀጥታ ለመመለስ ያህል አዎ ባል ፈርኒቸር አይደለም፣ ግን ባል ለሚስቱ ፔንኪለር ነው፣ ለልጆቹ ደግሞ ስኬት ነው። ዝም ብዬ አይደለም ማውራው። ለ30 ሰከንድ ጆሮሽን ከሰጠሽኝ ጠንከር ያሉ ማስረጃዎችን አስደግፈን 3 ያባትን 3 ደግሞ የባልን ጥቅም እናወራለን። በመጀመሪያ ሁሉም ባል ጥሩ ባል ነው ማለት አይደለም። ሁሉም አባት ደግሞ ጥሩ አባት ነው ማለት አይደለም። እንደዚሁም ደግሞ ሁሉም ሴት ጥሩ እናት ወይም ጥሩ ሚስት ናት ማለትም አይደለም። ነገር ግን ባልሽ ከልብ ባል ሆኖ ካገኘሽው እነዚህን 3 ጥቅሞች ታገኛለሽ። አንደኛ አለሁልሽ የሚል ባል ከእርግዝና ጋር ለሚፈጠሩ ዲፕሬሽኖች፣ ከፍተኛ የኮሌስትሮል መጠኖችና ድካሞችን ለመቆጣጠርና ለማሸነፍ ትልቅ ሚና እንዳለው የአሜሪካ የጤና ዲፓርትመንት አካል የሆነው NIH ይናገራል። ሁለተኛው ደግሞ ከባል ጋር ያለ ጤነኛ ፍቅር ለረጅም እድሜና ጤና ወሳኝ እንደሆነ በአለማችን ረጅም ጊዜ የወሰደውና የጥናቶች ንጉስ የምንለው የ80 ዓመቱ የሃርቫርድ ጥናት በአንደኝነት አስቀምጦታል። ሶስተኛው ደግሞ ኢንስቲትዩት ኦፍ ፋሚሊ ስተዲ በፒው ሪሰርች በተደረገ ሌላ ጥናት ሴት ብቻዋን ወንድም ብቻውን ከሚሆኑ ይልቅ ጤናማና ፍቅር ያለበት ትዳር በገንዘብም በንብረትም በዋነኛነት ደግሞ ልጆችን በተሳካ ጤንነት ለማሳደግ ወሳኝ ነገር እንደሆነ ይናገራል። እንደ አባት ደግሞ ልጆች በይበልጥ ከአባት ጋር በሚያደርጉት ጨዋታዎች ችግርን የመፍታት ራሳቸውን የመቆጣጠርና የተሻለ ማንነታቸውን ከልጅነታቸው ጀምሮ ለመገንባት ትልቅ አስተዋጽኦ እንዳለው በኦክስፎርድ ዩኒቨርሲቲ የተደረገ ጥናት ይናገራል። ሁለተኛው ደግሞ በልጅነታቸው አባታቸውን በህይወታቸው ውስጥ ያገኙ ልጆች ዝቅተኛ የሆነ የባህሪ ችግር፣ በወጣትነታቸው የሚመጣ ዲፕሬሽን እና በትምህርት የማቋረጥ እድላቸው የቀነሰ እንደሆነ የሚናገረው ደግሞ ሎንጊቱዲናል ፋዘርሁድ ኢንቮልቭመንት ስተዲ ነው። ሶስተኛው ደግሞ በአሜሪካ የህፃናት ህክምና አካዳሚ የሆነው AAP አባቶች ለልጆች በተለየ መልኩ መግባባትን ኢንትሮዲዩስ በማድረግ በህብረተሰብ ውስጥ ተግባቢና የተሻለ ቦታ የሚያገኙ ልጆችን ለማፍራት ትልቅ ሚና አላቸው ይላል። ዞሮ የቀኑ መጨረሻ ላይ ትዳር ወይም ጋብቻ ማን ይበልጣል እያለን የምንፎካከርበት መድረክ አይደለም። ወንድም ሴትም በተናጥል ለመኖር የተፈጠሩ ፍጥሮች አይደሉም። በእምነትም በሳይንስም ብንሄድ የተሻለ ኢኮኖሚ፣ የተሻለ ሶሳይቲ፣ የተሻለ ትውልድ ለመፍጠር ባል ከሚስት ሚስትም ከባል ሳይነጣጠሉ በአንድነት መንቀሳቀስ ግድ ይላል።